ሁል ጊዜም ወደ አዳዲስ ቢዝነስ በምንገባበት ጊዜ የገበያ ጥናት ማድረግ እጅግ በጣም አስፈላጊ ነው። ታዲያ አስፈላጊ ከሆነ የገበያ ጥናት ምንድነው የሚለውን ነገር ማየት ይጠበቅብናል። የገበያ ጥናት ማለት በአንድ የተወሰነ ገበያ ወይንም ስፍራ ምርትን ወይንም አገልግሎትን በተመለከተ መረጃዎችን በተለያዩ ስልቶች ወይንም ስትራቴጂክ መንገዶች የመሰብሰብ የመተንተንና ያንን መረጃ ደግሞ ለቢዝነሳችን በሚሆን መልኩ የመተርጎም ሂደት ነው የገበያ ጥናት ወይንም ማርኬት ሪሰርች ተብሎ የሚታወቀው ማለት ነው። እንግዲህ የገበያ ጥናት በጣም አስፈላጊ ከሚባሉት ነገሮች መካከል አንዱ ነው። ምክንያቱም ብዙ ቢዝነሶች ወደ ቢዝነስ ገብተው በአጭር ጊዜ ውስጥ ከስረው የሚወጡበት ምክንያት በቂ የገበያ ጥናቱ ባለማድረጋቸው ምክንያት ነው። ስለዚህ ማርኬት ሪሰርች ወይንም የገበያ ጥናት ማካሄድ እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ የገበያ ጥናት ለማካሄድ ከፈለግን የገበያ ጥናት ማካሄድ በሶስት ጉዳዮች ላይ ያተኩራል። የመጀመሪያው ደንበኞች ወይንም ከስተመርስ የምንላቸው ናቸው። እነዚህም የእኛን ምርቶች ወይንም አገልግሎቶች የሚጠቀሙ ሰዎች ወይንም ድርጅቶች ሊሆኑ ይችላሉ ማለት ነው። ስለዚህ የእነዚህ ደንበኞች ፍላጎት ምንድን ነው? ምን ይፈልጋሉ? የመግዛት ባህሪያቸው ምን ይመስላል? ይህም ለምን እንደሚገዙን፣ መቼ ነው የሚገዙን፣ ወቅቶቹን ማወቅ ያስፈልጋል። እንዲሁም ደግሞ እንዴት ነው የሚገዙን የሚለውን ነገር በአግባቡ መረዳት ያስፈልጋል ማለት ነው። ከዛም በተጨማሪ ለምርቱ ወይም ለአገልግሎቱ ምን ያክል ለመክፈል ፈቃደኞች ናቸው? ምክንያቱም በደንበኞቻችን የመክፈል ፍላጎት ላይ ተመስርተን ነው የምናቀርበውን የምርት ወይንም የአገልግሎት አይነት መወሰን የምንችለው ማለት ነው። ሁለተኛው በገበያ ጥናት ውስጥ የሚያስፈልገን ገበያው ወይንም ማርኬቱን ማወቅ ያስፈልጋል። ይህም የምንሰማራበት ዘርፍና የገበያ ሁኔታ መጠን እድገት ምን ያክል ነው? ትልቅ ገበያ ነው ወይንስ ትንሽ ገበያ ነው? የገበያው ሁኔታ እያደገ ነው ወይንስ እየቀነሰ ነው? በገበያ ውስጥ ያሉ ወይ ደግሞ በምንገባበት ቢዝነስ ውስጥ ባለው ገበያ ውስጥ ያለው አዝማሚያ እንዴት ነው ትሬንዱ? ገበያ ውስጥ ያልተሟሉ ፍላጎቶች ወይንም ፔን ፖይንት ደንበኞች ፈልገው ያላገኟቸው ነገሮች ምን ናቸው የሚሉትን ጋፖች መለየት ነው ማለት ነው። ሶስተኛው ተወዳዳሪዎች ወይንም ኮምፒቲተርስን በተመለከተ ነው። ምክንያቱም ወደ አንድ ቢዝነስ በምንገባበት ጊዜ በዛ ቢዝነስ ውስጥ የተለያዩ የተወዳዳሪ አይነቶች አሉ። እነዚህን ተፎካካሪዎች ወይንም ተወዳዳሪዎች እነማን ናቸው? ጥንካሬና ድክመታቸውስ ምንድን ነው? ምን አይነት የግብይት ስልት ወይንም ማርኬቲንግ ስትራቴጂ በመጠቀም ነው የሚሸጡት የሚለውን ነገር በጣም አናላይዝ ማድረግ፣ በጣም ማጥናት፣ ሰርቬይ ማድረግ ያስፈልጋል ማለት ነው። እንግዲህ እንደ አጠቃላይ የገበያ ጥናት ዋነኛ ዓላማ በንግድ ስራ ውስጥ ሊከሰቱ የሚችሉ አደጋዎችን ወይንም ሪስኮችን ለመቀነስ እድሎችን የመለየትና ያንን እድል ደግሞ በተሻለ ደረጃ የመጠቀም እንዲሁም ደግሞ በመረጃ ላይ መሰረት ያደረገ ውሳኔ በማስተላለፍ ወደ ገበያ ለመግባት ያግዘናል ማለት ነው። ተመሳሳይ ይዘት ያላቸውን ኮንቴንቶች ማግኘት የሚፈልጉ ከሆነ ፎሎ ያደርጉን። እናመሰግናለን።